ደማቁ የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት ይመለሳል። 3 ክለቦች የ3-0 ውጤትን ለመቀልበስ የሚያደርጉት ፍጥጫና ፍልሚያ በጉጉት ይጠበቃል። በጊዜ ምሽት 2:45 ላይ በፖርቹጋል ምድር ስፖርቲንግ ሊዝበን የቦዶ ሂልሜትን አሳፋሪ 3-0 ሽንፈት ለመቀልበስ ይፋለማል። ምሽት 5 ሰዓት ላይ በተመሳሳይ ከሚደረጉ ጨዋታዎች መካከል የፔፕ ጋርዲዮላ ማንቸስተር ሲቲ የሳንቲያጎ ቤርናቤውን የቫልቨርዴን አስማት ለማጣፋት ሌላ አስማተኛ ተጫዋች ይፈልጋል። ምን ይጠበቃል? ምን ይፈጠራል? በጉጉት የሚጠበቅ ጨዋታ ይሆናል። ጋርዲዮላ ከዌስትሃም ጋር አቻ ከተለያዩ በኋላ ተጫዋቾቻቸውን ለልምምድ ይጠራሉ ተብሎ ቢጠበቅም ያለፉትን 2 ቀናቶች ግን እረፍት ሰጥተዋቸዋል። በዚህ መንገድ ከጥቂት ዓመታት በፊት ቦሩሲያ ዶርትሙንድን ከጨዋታ በኋላ እረፍት በመስጠትና ምንም አይነት ልምምድ ሳይሰሩ ወደ ጨዋታ በማስገባት 4-1 ያሸነፉበትን ሂደት ይታወሳል። ያንን የስነ ልቦና ጨዋታ ለመጫወት ተጫዋቾቻቸውን 2 ቀን እረፍት ሰጥተው ለጨዋታው ብቻ ምሽት ላይ እንዲመጡ አዘዋቸዋል። ምን ይፈጠራል? ክሊያን ምባፔ ከጉዳት አገግሞ ተመልሷል። ጁድ ቤሊንጋምም በቡድን ውስጥ ተካቷል። ማንቸስተር ሲቲዎች ግን ይህንን ውጤትን ቀለብሰዋለን እያሉ ይገኛሉ። ጋርዲዮላ ውጤቱን ለመቀልበስ ሐሳብ የሌለው ውጤቱን ለመቀልበስ እርግጠኛ ያልሆነ ተጫዋች ወደ ቡድናችን አይምጣ፣ ወደ ጨዋታውም አይምጣ፣ በቤቱ ይቅር እንዳትመጣ ብለው ሐሳባቸውን ሰጥተዋል። ሌላኛው የምሽቱ ተጠባቂ ፍጥጫና ፍልሚያ በስታንፎርድ ብሪጅ ቼልሲ ፓሪስ ሰን ጀርመንን የሚያስተናግድበት ጨዋታ ነው። በ3 ጎል ልዩነት የተጠናቀቀ ሌላኛው ጨዋታ ነው። አሰልጣኝ ሮሰነሪዮ ካለፍራቻ ሁላችን በማጥቃት እንጫወታለን፣ ምን እንደሚፈጠር አብረን እንመለከታለን ሲሉ ተረምጠዋል። ቼልሲ ከጥቂት ወራቶች በፊት በፊፋ ክለቦች ዓለም ዋንጫ ፓሪስ ሰን ጀርመንን ማሸነፉ ይታወሳል። ብቸኛ ከዋንጫው ጉዞ የገታው ፓሪስ ሰን ጀርመንም በውድድር ዓመቱ ቼልሲ ብቻ እንደነበረ ይታወሳል። የእንግሊዝ ክለቦችንም የውጤት ማጣትና በእንግሊዝ ክለቦች ላይ ያደረገውን የፓሪስ ሰን ጀርመንን ግፍ መቋቋም የቻለው ቼልሲ ነው። በአስቶን ቪላ፣ በሊቨርፑል፣ በአርሰናልና በመሳሰሉ ክለቦች ፓሪስ ሰን ጀርመን የወሰደውን የበላይነት ቼልሲ መግታቱ ይታወሳል። አሁንስ ሪሞንታዳ ይሰራ ይሆን? አብረን እናያለን። ሌላኛው ጨዋታ ወደ ጀርመን ምድር ተጉዞ አርሰናል የተሸገረበትና 1-1 የወጣበትን ጨዋታ ይሆናል። ይህ ጨዋታ ከሞላ ጎደል የአርሰናል እድል የሰፋበት ነው ሲሉ ብዙዎች ሐሳባቸውን እየሰጡ ቢገኙም ሆጁምላንድ ግን አስገራሚ አሰልጣኝ መሆናቸውን አሳይተዋል። በሳምንቱ መጨረሻ የቪሰንት ኮምፓኒውና በጀርመን ቡንደስሊጋ ኃያል የሆነውን ባየር ሙኒክን አቁመውታል። አቻ በሆነ ውጤት በመውጣት አርሰናሎች ጥንቃቄ ሊያደርጉ ይገባቸዋል። ባየር ሌቨርኩሰኖች አሁንም ነቆራቸውን አላቆሙም። ኤሚሬትስ ስቴዲየም ላይ ኮርና ሊከለከል ይገባል በማለት የኮርና መስመር ያለበትን አጥፍተው ኮርና ባይኖርልን የሚል ፖስታቸው መፖስታቸው በፎቶ አድርገው ብዙዎችን እያነጋገረ ይገኛል። ተጠባቂ ጨዋታ ነው። አርሰናል ካስደማሚው የመጨረሻ ደቂቃ ኤቨርተን ድል በኋላ ባየር ሌቨርኩሰን ላይ ድል ተቀናጅቶ የአራትዮሽ ዋንጫ ጉዞውን ያከናውናል ወይ? ምሽት የሚጠበቁ ይሆናል። የጨዋታዎችን ውጤት ይገምቱ፣ ሐሳብ አስተያየት ይስጡ። የፕላስ ምልክቱ መጫን ፎሎ ያርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን።